እድሜያችን አርባዎቹን ሲሻገር በሰውነታችን ላይ በርካታ የተፈጥሮ ለውጦች መከሰታቸው የማይቀር ነው። ከነዚህም ለውጦች መካከል ቀዳሚውና በግልጽ የምታየው የአይን የማየት ብቃት መለወጥ ነው። በዚህ የእድሜ ክልል ውስጥ የአይናችን ሌንስ የመለጠጥ አቅሙን ቀስ በቀስ ስለሚያጣ በተለይም በቅርብ ላይ ያሉ ጽሑፎችን ለማንበብ የመቸገር ሁኔታ ይከሰታል። ይሁን እንጂ ብዙዎቻችን ሳናውቀው በመናደርጋቸው የዕለት ተዕለት መጥፎ ልማዶችና በአመጋገባችን ምክንያት የአይናችንን የእርጅናን ሂደት በከፍተኛ ሁኔታ እናፋጥነዋለን። በዚህ ቪዲዮ እድሜያችን ከ40 በላይ ሆኖ እንኳን አይናችን እንዳይደክም ወይም የማየት ብቃቱን እንዳያጣ አሁን ላይ ማስወገድ ያሉብንን መጥፎ ልማዶችን እንመለከታለን። ከ40 ዓመት በኋላ አይናችሁ ቶሎ እንዳይደክምና በእርጅና ጊዜ እንኳን የማየት ብቃቱን እንደጠበቀ እንዲቆይ ከዚህ ቀጥሎ የምንመለከታቸው ነገሮችን አሁን ላይ ልታቆሙ ይገባል። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሐሳቡ እንሄዳለን። አንደኛ፣ በጨለማ ስልክ ወይም ኮምፒውተር መጠቀም ማቆም። ከ40 ዓመት በኋላ የአይን ጡንቻዎችና ብሌን ወይም ደግሞ ፑፕል ለብርሃን የሚሰጡት ምላሽ ፈጣን አይደለም። ማታ ማታ መብራት አጥፍቶ በጨለማ አልጋ ላይ ሆኖ ስልክ ወይም የላፕቶፕ ስክሪንን ለረጅም ሰዓታት መመልከት በአይናችን ላይ እጅግ ከፍተኛ ጫናን ይፈጥራል። ስክሪኖቹ የሚያመነጩት ሰማያዊ ብርሃን ወይም ደግሞ ብሉ ላይት በጨለማ ውስጥ በቀጥታ ወደ አይን ውስጠኛው ክፍል ዘልቆ በመግባት የሬቲና ህዋሳትን ያዳክማሉ። በተጨማሪም በጨለማ ውስጥ ስክሪን ስናይ አይናችን ብርሃኑን ለመቋቋም ስል ጡንቻዎቹን አጥብቆ ስለሚወጥር የአይን ህመም፣ የራስ ምታትና የአይን ብዥታ በፍጥነት እንዲከሰት ያደርጋል። ይህ መጥፎ ልማድ የአይንን የተፈጥሮ እርጥበትን በማድረቅ የአይን ማሳከክና መቅላትን ያስከትላል። ስለዚህ ከ40 ዓመት በኋላ አይናችን ጤናማ እንደሆነና የማየት ብቃቱን እንደጠበቀ እንዲቆይ ዛሬ ላይ በጨለማ ውስጥ ስልክ መጠቀም ወይም ኮምፒውተርና የመሳሰሉ ስክሪኖችን ከማየት መቆጠብ እጅግ አስፈላጊ ነው። ሁለተኛ፣ ስኳር የበዛባቸውን ጣፋጭ ምግቦችን መቀነስ። የምናስገባው ምግብ በቀጥታ ከአይናችን ጥቃቅን የደም ቧንቧዎች ጤንነት ጋር የተያያዘ ነው። ከ40 ዓመት በኋላ የሜታቦሊዝም ፍጥነት ስለሚቀንስ ነጭ ስኳር፣ የተጠበሱ ፈጣን ምግቦችና ከመጠን በላይ ጨው መመገብ የአይንን ዕድሜ በከፍተኛ ሁኔታ ያሳጥራል። ከፍተኛ ስኳር በደም ቧንቧዎቻችን ላይ እብጠትን በመፍጠር ወደ አይን የሚሄደውን የደም ዝውውርን ያስተጓጉላል። ይህም ከዕድሜ ጋር ተያይዞ የሚመጣውንና የአይን ማዕከላዊ እይታን የሚያጠፋውን ማኩላር ዲጀነሬሽን የተባለውን በሽታ ያፋጥናል። ከመጠን በላይ ጨው መመገብ ደግሞ የአይን ውስጥን ግፊት ወይም ደግሞ በሕክምና ቋንቋ ኢንትራኦኩላር ፕሬሸርን በመጨመር ግላውኮማ ለሚባለው ለአይን በሽታ እንድንጋለጥ ያደርጋል። በተጨማሪም እነዚህ መጥፎ ምግቦች ቆዳን እንደሚያረጁት ሁሉ በአይን ሌንሶቻችን ውስጥ ያሉ ፕሮቲኖችን እንዲደነዝዙ በማድረግ ለአይን ሞራ መፈጠር ምክንያት ይሆናሉ። በመሆኑም አመጋገባችንን በአረንጓዴ ቅጠላ ቅጠሎች፣ በካሮት፣ በአሳና በኦሜጋ 3 የበለጸጉ ምግቦችን በመመገብ አይናችንን ከተለያዩ በሽታዎች መጠበቅ ይቻላል። ይህም ከ40 ዓመት በኋላ አይናችን የማየት ብቃቱን እንደጠበቀ ሳይደክም እንዲቆይ ያደርጋል። ሶስተኛ፣ ያለ ሐኪም ትዕዛዝ የንባብ መነጽሮችን መጠቀም። አሁን ላይ ብዙ ሰዎች የንባብ መነጽሮችን ያለ ሐኪም ትዕዛዝ በራሳቸው ፍቃድ እየገዙ ይጠቀማሉ። ይህ ደግሞ አይናችንን ከጥቅም ውጭ ከሚያደርጉ የአይናችንን የመለጠጥ አቅምን ከሚጎዱ ነገሮች ውስጥ አንዱ ነው። የእያንዳንዱ ሰው ግራና ቀኝ አይን የማየት አቅምና የሚፈልገው የመነጽር ቁጥር ፍጹም የተለያየ ነው። ነገር ግን እነዚህ በየቦታው የሚሸጡ የንባብ መነጽሮች ለሁለቱም አይናችን እኩል ቁጥር ያላቸው የአይን መካከለኛ ነጥብ ያላገናዘቡ በመሆናቸው በአይን በትክክል ለማየት ራሱን ከመጠን በላይ እንዲወጠርና የአይን ጡንቻዎቻችን በከፍተኛ ሁኔታ እንዲደክሙ ያደርጋሉ። ይህንን የተሳሳተ መነጽር አዘውትሮ መጠቀም የማያቋርጥ የራስ ምታት፣ የአይን መውጋትና የእይታ ደረጃን ይበልጥ ማበላሸትን ያስከትላል። ስለዚህ የማየት ችግር ሲገጥማችሁ ሁል ጊዜ ወደ አይን ሐኪም በመሄድ ትክክለኛውንና የአይናችሁን ሁኔታ ያገናዘበ መነጽር ብቻ ማሰራት ይመረጣል። አራተኛ፣ ለኃይለኛ የፀሐይ ብርሃን መጋለጥ። ፀሐያማ በሆኑ የአየር ሁኔታዎች ውስጥ ያለ ፀሐይ መከላከያ መነጽር ለረጅም ሰዓታት መዘዋወር ሌላው አይንን በፍጥነት የሚያረጅ መጥፎ ልማድ ነው። የፀሐይ አልትራቫዮሌት ጨረር ለቆዳ ጎጂ እንደሆኑ ሁሉ ለአይናችም እጅግ አደገኛ ነው። ይህ ጨረር ወደ አይናችን ሌንስ ውስጥ ዘልቆ በመግባት በሌንሱ ውስጥ ያሉትን ንጹህ ፕሮቲኖችን በማቃጠል ደመናማ እንዲሆኑ ያደርጋል። ይህም ከ40 ዓመት በኋላ በብዛት ለሚከሰተው የአይን ሞራ በሽታ ዋነኛ መንስኤ ነው።
በተጨማሪም የአይንን ነጭ ክፍል በማስቆጣትና በማደለብ በሕክምና ቋንቋ ፔትሪጂየም የተባለውን የአይን ስጋ መውጣትን ችግር ያስከትላል። ስለሆነም በተለይም ከጠዋቱ 4 ሰዓት እስከ 10 ሰዓት ኃይለኛ የፀሐይ ሰዓት ወደ ውጪ በምትወጡበት ጊዜ የፊት ገጽታን የሚሸፍን ባርኔጣ መጠቀምና የዩቪ ፕሮቴክሽን መከላከያ ያላቸውን ጥቁር መነጽሮችን ማድረግ አይናችንን ለመጠበቅ እጅግ ወሳኝ ከሆኑ መንገዶች ውስጥ አንዱ ነው። አምስተኛ አይንን በኃይል ከማሸት መቆጠብ። አይናችን ሲያሳከከን አቧራ ሲገባበት ወይም ደግሞ ሲደክመን እጃችንን ወደ አይናችን በመውሰድ በኃይል ማሸት የብዙዎች ልማድ ነው። ነገር ግን ከ40 ዓመት በኋላ አይናችን የውጭኛው ክፍል ወይም ኮርኒያ የሚባለውና ጥቃቅን የደም ቧንቧዎች ይበልጥ ስስና በቀላሉ ሊጎዱ የሚችሉ ናቸው። አይንን በኃይል ማሸት በአይን ዙሪያ ያሉትን ስስ የደም ስሮችን በመስበር አይናችን እንዲቀላና እንዲያብጥ ያደርጋል። ከሁሉም በላይ ደግሞ በተደጋጋሚ አይንን መጫን የአይንን ውጪ ቅርጽ ወይም ደግሞ ኮርኒያ የሚባለውን በማሳሳት አይናችን በቀላሉ እንዲጎዳ ያደርጋል። ይህም እይታን ሙሉ በሙሉ የሚያበላሽና ከባድ ሕክምናን የሚሻ ችግር ይሆናል። አይናችሁ የማሳከክ ወይም ደግሞ የመድረቅ ስሜት ሲኖራችሁ በኃይል ከማሸት ይልቅ በንጹህ ቀዝቃዛ ውሃ ልትታጠቡ ይገባል። ስድስተኛ በቂ እንቅልፍ ማጣትና ንጹህ ውሃ በደንብ አለመጠጣት። እንቅልፍና ውሃ ለአጠቃላይ ሰውነት ጤንነታችን ብቻ ሳይሆን ለአይናችን ስራ ማደስና እርጥበትን ለመጠበቅ እጅግ መሰረታዊ ነገር ነው። ከ40 ዓመት በኋላ የሰውነት ፈሳሽን የማቆየት አቅም እየቀነሰ ስለሚሄድ አይናችን ለድርቀት የመጋለጥ ዕድሉ እጅግ ከፍተኛ ነው። በቀን ውስጥ በቂ ውሃ ለመጠጣት አይናችን የሚፈልገውን የእንባ ፈሳሽ በአግባቡ እንዳያመርት አድርጓል። እንባችን ደግሞ አይንን ከአቧራ የሚያጸዳና ኦክሲጅንን የሚሰጥ የተፈጥሮ ጋሻ ነው። እንቅልፍ ማጣት ደግሞ የአይን ጡንቻዎቻችን ሌሊቱን ሙሉ እንዲያርፉና ራሳቸውን እንዳይጠግኑ ስለሚያደርጋቸው ጠዋት ስንነሳ የአይን መቅላት፣ መጋለልና ቶሎ የመድከም ምልክቶችን በግልጽ እንመለከታለን። በመሆኑም በየቀኑ ቢያንስ ከ7 እስከ 8 ሰዓታት በሚገባ መተኛትና በቀን ውስጥ ከ2 እስከ 3 ሊትር ውሃ መጠጣት ልማድ ማሳደግ አይናችን ከውስጥ ተፈጥሯዊ እርጥበቱን ጠብቆ ወጣትና ብሩህ ሆኖ እንዲቆይ ይረዳል። ይህም ከ40 ዓመት በኋላ አይናችን ቶሎ እንዳይደክምና በእርጅና ጊዜ እንኳን ምንም መነጽር መጠቀም ሳይኖርብን አይናችን በርቀት ላሉ ነገሮችን ማየት እንዲችል የሚረዱ ነገሮች ናቸው። ከ40 ዓመት በኋላ አይናችን ቶሎ እንዳይደክም የምናደርገው እንክብካቤ የወደፊት የምስል እይታችንን ጥራት የሚወስን ትልቅ ኢንቨስትመንት ነው። በጨለማ ስልክ አለመጠቀም፣ አመጋገብን ማስተካከል፣ ትክክለኛ መነጽር ማድረግና የፀሐይ ጨረርን መከላከል አይናችን ረዘም ላለ ጊዜ ያለምንም ጫና እንዲያገለግለን ይረዳል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።